በአሁኑ የመጽሐፍ ቅዱሱ ኢየሱስ ጌታና አምላክ ነውን? ሰላም የበዛላችሁን የተወደዳችሁ ኢትዮጵያውያንና ኤርትራውያን፣ ዛሬ በፊታችሁ የቆምኩት የመጽሐፍ ቅዱሱ ኢየሱስ ጌታና አምላክ ነውን? እርሱም ጌታና አምላክ ነኝ ብሏልን? ጌትነቱንና አምላክነቱን ሲነግሩት ተቀብሏልን? ኢየሱስ በምድር በነበረ ጊዜ ተሰገደለት? አምልኮን ስግደትን ተቀብሏልን? አልተቃወማቸውምን? ነኝ ብሏልን? ዛሬ የምንመለከተው የኢየሱስ ጌትነትና የኢየሱስ አምላክነትን ከመጽሐፍ ቅዱሱ እንመለከታለን። ከዚህ በፊት በሰራሁላችሁ ቪዲዮ ኢየሱስን የሚሰውሩ 8 ነጥቦችን የሚል ሁለተኛ ክፍል ብየዋለሁ። ከሱ ቀደም ብዬ ደግሞ አንድ ስለ ኢየሱስ ያስተላለፍኩት መልእክት አለ፣ ክፍል 1 ብየዋለሁ። ይሄ ክፍል 3 ነው። ዛሬ መጽሐፍ ቅዱስን ቢያንስ 3 እና 4 የሚሆኑ የመጽሐፍ ቅዱስ ክፍሎችን ከፍተን ገልጠን ኢየሱስ ጌታና አምላክ መሆኑንና አለመሆኑን መጽሐፍ ቅዱስ የሚሰጠንን ማረጋገጫ የምንመለከት ይሆናል። እንደምታውቁት ሰማይና ምድር ወይም አጠቃላይ ዩኒቨርስ ተሰርቶ ካለቀ በኋላ ሰይጣን ስለወደቀ የሰው ልጅ አዳምና ሔዋን በምድር ላይ በኃጢአታቸው ከወደቁበት ታይም ጀምሮ በሰው ሕይወት አነጋጋሪ ርዕስ ቢኖር ኢየሱስ፣ በተለይ በአዲሱ ኪዳን ጌታ ኢየሱስ ክርስቶስ ወደዚህ ዓለም ከመጣበት ታይም ጀምሮ ከፍተኛ ጥያቄን የሚፈጠር ጉዳይ፣ ሃይማኖቶችንና መሪዎችን ተከታዮቻቸውን የሚያደናግር ጉዳይ ቢኖር የማንም ጉዳይ አይደለም። የትኛውም መሪ ጉዳይ፣ የትኛውም የሃይማኖት አስተባባሪ ጉዳይ ሳይሆን የኢየሱስ ጉዳይ ነው። ዛሬም ወደኛ መጥቷል። ለዚህ ጉዳይ ማንኛውም ሰው ትክክለኛ መልስን ሊያገኝ ይገባል። ይህንን ጥያቄ ከነበረው ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 16 ላይ ከ13ኛው ቁጥር ጀምሮ የራሱን ተከታዮችን ከጠየቀበት ተነስተን እንመለከታለን። አጠር አድርጌ ኢየሱስ ጌታና አምላክ እንደሆነ ወይ እንዳልሆነ መጽሐፍ ቅዱስ ምን እንደሚል አሳያቸዋለሁ። ቢኮዝ እንዲህ ሲባል ብዙ ጊዜ ሰማለሁ። ኢየሱስ እኔ ጌታ ነኝ ያለበት፣ ኢየሱስ አምላክነቱን ያረጋገጠበት የመጽሐፍ ቅዱስ ክፍል ካለ እኔ ጴንጤ ይሆናለሁ፣ እኔ ክርስቲያን ይሆናለሁ የሚሉ ሰዎች ይደመጣሉ። አይደለም ስለሚሉ ልክ ከሆኑ መጽሐፍ ቅዱሱ ይናገር። ደግሞ ኢየሱስ ጌታ እንደሆነ ኢየሱስ አምላክ እንደሆነ መጽሐፍ ቅዱሱ ከተናገረ እሰየው፣ ከመጽሐፍ ቅዱስ እንመለከታለን። እሺ፣ የመጽሐፍ ቅዱሱ ኢየሱስ ማን ነው? ይህንን የመጀመሪያ ነጥብ ላድርግና አጠቃላይ መልስን ለጊዜው አልሰጠም። አሁን ይህንን ክፍል 3 አድርጌ የመጽሐፍ ቅዱሱ ኢየሱስ ማን ነው የሚለውን እንመልከት። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ስንመለከት እንደዚህ ይላል። ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ቢኮዝ ስጋ ለብሶ የተገለጠ እንደ ሰው የሚኖር፣ እንደ ሰው የሚደክመው፣ እንደ ሰው ከድካሙ የሚበረታ፣ የሚጠጣ፣ የሚበላ ኢየሱስ የሚባለው ሰዎች እናንተ የምታውቋቸው በጥብርያዶስ ባህር አካባቢ፣ በገሊላ ባህር አካባቢ፣ በቤተሳይዳ አካባቢ እናንተ በመጣችሁበት አካባቢ ያሉ ሰዎች ስለዚህ ሰው ምን ይላሉ? ማን እንደሆነ ይሉታል ብሎ ጠየቃቸው። እነርሱም አንዳንዱ ከንግግር ደፋር ነህ፣ የምትናገረውን በግልጽ ትናገራለህ፣ መጥምቁ ዮሐንስ፣ ሌሎች ደግሞ ኤልያስ ነው ይላሉ። ልክ እንደዚሁም ስለሆነ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ ብለው መለሱ። እኔ ዛሬ አንድ ነገር ነግራችኋለሁ። ሰዎች ምንም ይበሉ፣ ሰዎች ስለሚሉ ሳይሆን አንተ ማን እንደሆነ ነው የምትለው። አሁን ሰዎች የፈለጉትን እንትና ነው ይበሉ፣ መልእክተኛ ነው ይበሉ፣ እርሱ የተላከ ይበሉ፣ እርሱ ነቢይ ነው ይበሉ፣ ከነቢያት አንዱ ነው አይበልጥም ይበሉ፣ ምንም ይበሉ፣
አንዳንዶች ደግሞ የመላእክት አለቃ ነው፣ ከመላእክት አንዱ ነው፣ ሊቀ መልአክ ነው ይበሉ። ግድ የለም። ሰዎች በሚሉት አይደለም ሕይወት እውነት የሚመዘነው። ኢየሱስን ማን እንደሆነ ትላለህ አንተ? ኢየሱስ ቀጠለና እናንተስ እኔ ማን እንደሆነ ትላላችሁ አላቸው። ጥቂት ነገር ልንገራችሁ። ኢየሱስ ትዳር አልነበረውም። ኢየሱስ ቤት፣ ህንፃ፣ ቢላ ወይም ማረፊያ አልነበረውም። ኢየሱስ ማረፊያ አልጋ፣ ውሃ የሚጠጣበት አልነበረውም። ኢየሱስ የቤት ሰራተኛ አልነበረውም። ኢየሱስ ትምህርት ቤት፣ ኢየሱስ ቢዝነስ ሰንተር፣ ኢየሱስ ሀብቱን የሚያሳድግበት ወይም ሀብት አልነበረውም። ይህንን ምንም የሌለውን ኖርማሊ ወጥቶ እንደ መጻተኛ እንደ ባይተዋር ከተማ ውስጥ የሚመላለሰውን እያዩ የዕለት ገቢ ያላቸው፣ ትዳር ያላቸው፣ ቤተሰብ ያላቸው፣ ቆንጆ ቢዝነስ እየሰሩ የነበሩ የመንግስት ሰራተኞች፣ በጉምሩክ ላይ የሚሰሩ እነ ማቴዎስ አይነቶች ትተውትና ጥለዋቸው ተከተሉት ኢየሱስን። ታዲያ ማን እንደሆነ ቢያዩት ነው፣ ማን እንደሆነ ቢያውቁት ነው፣ ማን እንደሆነ ቢገባቸው ነው። ሁሉን አስጥሎ ሁሉን አስትቶ የሚያስከትል እርሱ ማን ቢሆን ነው? እናንተ አይታችሁኛልና እኔ ማን እንደሆነ ትላላችሁ አላቸው። ሲሞን ጴጥሮስም ቁጥር 16 የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ ሲሞን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስ መልሶ ይህን ለአንተ ሥጋና ደም አልገለጠም፣ በሰማይ ያለው አባቴ ነው እንጂ አለ። ኦኬ፣ ጴጥሮስ የመለሰውን መልስን ኢየሱስ ተቀብሏል ማለት ነው። ምን የሚለውን? አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ የሚለው። ሁለት ነጥብ ወይም ሁለት ስለ ኢየሱስ ማንነት የተሰጡ መልሶችን ከዚህ ክፍል እንመለከታለን። አንደኛው አንተ ክርስቶስ የሚለው። ክርስቶስ የሚለው አይሁዶች ከግብፅ ምድር ከወጡ በኋላ ሙሴም ሲናገር ከኔ ሌላ ነቢይ ያስነሳላችኋል ብሎ አላቸው። ከኔ ሌላ ነቢይ ያስነሳላችኋል ያለው ኢያሱን ሳይሆን ዳዊትን ሳይሆን ከዳዊት ዘር ግንድ የሚመጣ ኢየሱስን ነው። ስለዚህ አባቶች ለልጆቻቸው የሚናገሩት አንድ መልእክት ነው። እስራኤልን፣ ሕዝብን፣ ትውልድን ከባርነት ነፃ የሚያወጣ መሲህ ይመጣል እያሉ ይናገሩና ልጆችም ይጠባበቁም ነበር። እንደገናም ለልጆቻቸውም ይህንን እውነትን ይናገሩ ነበር ይመጣል ብለው። ስለዚህ ጴጥሮስ የሰጠው መልስ አባቶቻችን ሲጠብቁ የነበሩት አንተን ነው። ሕዝብን የምታድግና ሕዝብን ከባርነት ነፃ የምታወጣ አንተ ነህ። ስለዚህ ዩ አር ክራይስት ኢየሱስ አንተ መሲሁ ነህ፣ አንተ ክርስቶስ ነህ አለው። ይህ ማለት ክርስቶስ የሚለው የግሪክ ቃል ነው፣ የተቀባ ማለት ነው። መሲህ የሚለውን ነው በዕብራይስጥ ትንቢተ ዳንኤል 9ኛው ምዕራፍ 24ኛው ቁጥር አካባቢ ተመልከቱ። መሲሁ የሚል አለ። ሰባ ሱባኤ ተቀጥሯል፣ መሲሁ ይገደላል የሚል ታገኛላችሁ። መሲህ መዝሙረ ዳዊት ምዕራፍ 2 ላይ ታገኛል። መሲሁ ላይ ለምን ተነሱ የሚል አለ። መሲህ የሚለው የተቀባ የሚለውን በግሪክ ደግሞ ክርስቶስ የሚለውን የተቀባ ሲሚላር ሚኒንግን ያንጸባርቃል። ስለዚህ ሲጠበቅ የነበረ መሲህ አንተ ነህ፣ አንተ ክርስቶስ ነህ። ኦኬ፣ መሲህ አንተ ነህ፣ ክርስቶስ አንተ ነህ። ሁለተኛ ሕያው የእግዚአብሔር ልጅ ነህ። አዳም የእግዚአብሔር ልጅ ነው ከሚባለው የኢየሱስ ልጅነት ይበልጣል። አዳም ተፈጥሮ ነው የእግዚአብሔር ልጅ የሆነው። ኢየሱስ መጀመሪያ መጨረሻ የሌለው የዘላለም ልጁ ነው። ያልተገኘበት ጊዜ ማለት የተገኘበት ጊዜ የነበረው ሳይሆን ያልተገኘ ያልተፈጠረ ከሆነ ምንጭ ያልተገኘ የዘላለም ልጁ። ይሄ በሰው አማርኛ በሰው ቋንቋ መግለጽ እጅግ ይከብዳል። ኢየሱስ የዘላለም የእግዚአብሔር ልጅ ነው። አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲል ልክ አማኞች የእግዚአብሔር ልጆች ናቸው፣ ሙሴ የእግዚአብሔር ልጅ ነው፣ ዳዊት የእግዚአብሔር ልጅ ነው ከሚባለው ይለያል። የዕብራውያን መልእክትን ምዕራፍ 2 አንብቡት፣ ምዕራፍ 1 አንብቡት። ከመላእክቶች ማንን ነው አንተ ልጄ ነህ ብሎ የተናገረው? መላእክቶች በተገለጠ ጊዜ ይሰግዱለታል። ማንን ነው አንተ ልጄ ነህ ብሎ ከመላእክት የተናገረው?
በእርሱ ደስ የሚለኝ የሚወደው ልጄ ይሄ ነው ብሎ ሲል ለኢየሱስ ነው የተሰጠው። ያመኑ በእግዚአብሔር አዳኝነት የሚያምኑ ሰዎች የእግዚአብሔር ልጆች ናቸው ቢባሉ እንኳን ልጅነታቸው በማመናቸው ነው እንጂ የዘላለም ልጅነታቸው አልነበረም። እኔ የእግዚአብሔር ልጅ ነኝ። ይህንን የእግዚአብሔር ልጅ የሆንኩበትን ልጅነትን የተቀበልኩት በማመኔ ብቻ ነው። የእግዚአብሔር ልጅ ያልሆንኩበት ጊዜ ነበረ። በማመኔ ልጅ ሆኛለሁ። አንተ የሕያው እግዚአብሔር ልጅ ነህ። ሁለተኛ መልስ ያዙልኝ። ሌላው መልስ የመጽሐፍ ቅዱሱ ኢየሱስ በአሁኑ ጌታና አምላክ ነውን? የመጽሐፍ ቅዱሱ ኢየሱስ ራሱን ጌታ ነኝ ብሏልን? እስቲ መጽሐፍ ቅዱስን እንክፈት። ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 13 ላይ ያለውን ቃልን አብረን እንመለከታለን። መጽሐፍ ቅዱሱ ጌታን እንደሆነ ከተናገረ እንላለን። መጽሐፍ ቅዱሱ ካልተናገረ ደግሞ አንናገርም። አጥፍተን ከሆነ ይቅርታ እንጠይቃለን። ምዕራፍ 13 ላይ ኢየሱስ የተማሪዎቹን ወይም የተከታዮቹን የደቀ መዛሙርቱን እግር እንዳጠበ እንመለከታለን። እግር እንዳጠበ ቁጥር 12 ላይ እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረግሁላችሁን ታስተውላላችሁን? እናንተ ተማሪ ናችሁ፣ ተከታዮቼ ናችሁ፣ ደቀ መዝሙሬ ናችሁ። ታዲያ ያደረግሁላችሁን ታስተውላላችሁን? እና እናንተ መምህርና ጌታ ትሉኛላችሁ። ተናጋሪው ማን ነው? ኢየሱስ ራሱ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ። ያዙልኝ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ። ቁጥር 13 ኢየሱስ ነኝ ብሏል አላለም? ብሏል። ታዲያ ኢየሱስ ጌታ ነው? አዎ ኢየሱስ ጌታ ነው። ኢየሱስ ጌታ የሆነው እኛ ጌታ አድርገነው ሳይሆን በሰራው ሰማይ፣ በሰራው ምድር፣ በሰራው ፍጥረቱ እንዴት ጌታ ይሆን? ኢየሱስ ጌታ የሆነው በጡንቻ በጠመንጃ በኃይል ካልተንበረከካችሁ ብሎ ሳይሆን ደግሞ ዓለማትን ቢፈጥርም ዓለማቱን ቢያበጃጅም እርሱ በፍቅር ነው ጌትነቱን የሚያንጸባርቀው። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ይላል። ስለዚህ ኢየሱስ ጌታ ነው። አዎ ኢየሱስ ጌታ ነው። ታዲያ ኢየሱስ ጌታ ነኝ ያለበትን አንድ ክፍል ካሳያችሁ እኔ ክርስቲያን ይሆናለሁ የምትሉ ሰዎች አላችሁ። ይኸው ኢየሱስ ጌታ ነኝ ብሏል። አሁኑኑ ወደ ጌታ። ኢየሱስ የጌቶች ጌታ ነው። ምድር ላይ ብዙ ጌቶች ነበሩ፣ ጠፍተዋል። እርሱ ግን የዘላለም ጌታ ነው። ኢየሱስ ጌታ እንደሆነ በግልጽ ተናግሯል። ኢየሱስ ጌታ አይደለም ለሚሉት ይህንን መልእክትን ቶሎ ብላችሁ አሁን አስተላልፍ። እናንተ ደግሞ ይህን መልእክትን የምትሰሙ ጌታ አይደለም እያላችሁ የነበራችሁ ሰዎች አሁን ስሙ። ኢየሱስ ጌታ ነኝ ብሏል። መልካም ትላላችሁ። አሁን እንዲሁ ነኝና ብሏል። ነኝ፣ ጌታ ነኝ። እግሮቻችሁን ሳጥብ ጌታ ሆኜ እግሮቻችሁን አጥቤያለሁ። የትህትና ጥግ ነው። የቆሸሸውን የሻጭውንም ጭምር ሲያጥብ ያውቅ ነበር ጌታ። ሌላ አንድ ክፍል ብቻ አሳይና የዛሬውን መልእክትን አጠቃልላለሁ። የመጽሐፍ ቅዱሱ ኢየሱስ ብያለሁ እኔ። ሰዎች አልተሰቀለም የሚሉት ኢየሱስን አይደለም፣ አልሞተም የሚሉትን ኢየሱስን አይደለም፣ የመጽሐፍ ቅዱሱን ኢየሱስ። ለምንድነው የመጽሐፍ ቅዱሱ ኢየሱስ? ይሄ መጽሐፍ ቅዱስ እንዲህ ተጠርዞ እንዲህ አንድ የሆነው ቅርብ ጊዜ ቢሆን እንኳን ግን የሙሴ መጽሐፍቶች፣ የኢያሱ መጽሐፍቶች፣ የጳውሎስ መጽሐፍቶች በተናጠል የተቀመጡ ቢሆኑም አጠቃላይ መጽሐፍ ቅዱስ እስከዚች ቀን ድረስ ወደ 3500 ዓመታትን የኖረ መጽሐፍ ነው። በዛ በጣም ቢባል ማለት ነው። ከ2000 በላይ ዓመታትን የኖረ መጽሐፍ ነው። ይህ መጽሐፍ 3500 ዓመት የኖረ መጽሐፍ ትውልድ ሲያልፍ ትውልድ ሲመጣ ዘመን ሲቀየር ሳይቀየር የኖረ መጽሐፍ ነው። ይህ መጽሐፍ
ቁራን የተጻፈው መጽሐፍ ቅዱስ ከተጻፈ ከ2000 ዓመታት በፊት ከ2001 ዓመታት በፊት ነው። መጽሐፍ ቅዱሱ ግን 3500 ዓመታትን ያስቆጠረ መጽሐፍ ነው። ስለዚህ ይህን መጽሐፍ ቅዱስን እናምናለን። ይህ መጽሐፍ ቅዱስን እንቀበለዋለን። ይህን መጽሐፍ ቅዱስን እውነት እንደሆነ እንናገራለን። ስለዚህ የዚሁን የመጽሐፍ ቅዱሱን ኢየሱስን ነው ማወራችሁ። እርሱም የሞተው ኢየሱስን ነው፣ የተሰቀለውን ኢየሱስን ነው። አምላክ ይሰቀላልን? ጌታ ለምን ተሰቀለ? የሚለውን በቀጣይ ክፍል አብረን የምንመለከተው ይሆናል። ግን ጌትነቱን ነው አሁን ማወራችሁ። ጌታ ነውን? ተቀብሏልን? አው ጌታ ነኝ ብሏል ኢየሱስ። ኢየሱስ የጌቶች ጌታ ነው። ስለዚህ ኢየሱስ አምላክ ነውን? አምላክነቱን ኢየሱስ ተቀብሏልን? አምላክ ነኝ ሲሉ አልተቃወማቸውምን? እስቲ አብረን እንመልከት። ኢየሱስ በምድር ላይ ከተወለደበት ታይም ጀምሮ መስቀል ላይ እስኪሞት ድረስ እንደ ሰው ተመላልሷል። አንዳንድ ጊዜ መለኮታዊ ባህሪው ይታይበት የነበረ ቢሆንም ግን ያልተሰወረ የተገለጠ ሰዋዊ ማንነት ይታይበት ነበር። ከሞት ከተነሳ በኋላ ከትንሣኤ በኋላ ግን ኮምፕሊትሊ መለኮታዊ ባህሪውን ያንጸባርቅ ነበር። አብረን እንመልከት። ዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ኢየሱስ አምላክ ነውን? ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ ይላል። 8 ቀን ማለት ኢየሱስ ከሞታን ከተነሳ በኋላ ከትንሣኤው በኋላ 8 ቀን ቆይቶ በ8ኛው ቀን ደቀ መዛሙርቱ በቤት ውስጥ በር ዘግተው ነበር። ቶማስም ከነርሱ ጋር ነበር። ደጆች ተዘግተው ሳሉ ያዙልኝ ኢየሱስ መጣ። እሺ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን፣ ተጠራጣሪውን ቶማስን፣ አልተነሳም የሚለውን ቶማስን ጣቴን ወደዚህ አምጣና እጆቼን